ፍጡር ቤዛ መሆን አይችልም። ይግባችሁ። ቤዛ ማለት ስለሌላ ተላልፎ መሰጠት ማለት ነው። ነይ ነይ እምዬ ማርያም ቤዛ ነሽ አሉ ለዓለም። እመቤታችን ቤዛ አይደላችም፣ ቤዛ ልጇ ነው። አትደንግጡ። ቆይ እንትን ቴዎድሮስ መድኃኒት ቤት፣ አስቴር መድኃኒት ቤት ሲባል አይቆጡ። እስቲ ሂድና እዚያ ባለ መድኃኒት አቤት ኢየሱስ ብቻ ነው መድኃኒት ይሄን ዝጋ በለው እስቲ ሂድና። እሱማ ናትክን ይልሃል። እመቤታችን ስለማትልህ ትሳደባለህ ማለት ነው። እድኩ ይገርማ። ፓስተሩን ራሱን ተሻለ ብትሉት መድኃኒት ውጭ ተሽሎኛል ይላል። ኢየሱስን ውጣ ሆኖ እንዲሁ እኮ አይደረስ እኮ ነው። እንዲሁ እኮ ይገርማ። መድኃኒት ክርስቶስ እግዚአብሔር ያሳያችሁ። ውሃ ኢየሱስ ውሃ የህይወት ውሃ ነው። ውሃ ጠጣው ሲል ኢየሱስን ተው ውሃ ኢየሱስ ነው አትጠጣ በል እስቲ በል ታጠጣ አይደል ኢየሱስ ነው ውሃ በል። እኔ የህይወት እንጀራ ነኝ ብሏል። አይ በቃ እንጀራ አትብላ ኢየሱስ ነው እንጀራ በልና ሳትበላ ተኛ እስቲ ትሞታለህ ትበላለህ። ይሄን እንዲሁ እኮ አይደረስ እኮ ነው። ክርስቶስ እረኛ ነው። እስቲ ሲጨንቅ ፖሊስ አጠራ። ክርስቶስ ንጉስ ነው። እስቲ አልገዛም በልና መንግስት የሚያደርግህን ታየዋለህ። ንጉሴ ክርስቶስ ብቻ ነው በልና የጸጋለ የባህር ያለ ክርስቶስ ብርሃን ነው። እስቲ ባትሪ ያልቦ ሄድና እንቅፋት ወግሮ ሲጥል ክርስቶስ በተጠራበት ስም እንኳን እናቱ ፀሐይ ተጠርታበታለች። እሱ ብርሃን ነው። ፀሐይ ባቅሞን ብርሃን ናት። ላቅሞ ባትሪ ባቅሞ ባትሪ ኮከብ ብርሃን ተብሏል። ተመልከቱ ማለት እኔም አባ ተባልኩ እግዚአብሔርም አባ። ይገርማል እኮ አይከፈውስ አባ ብለን የምንጠራበትን የልጅነት መንፈስ ሰጠና አይተባለ። አብርሃምም አባት እግዚአብሔርም አባት። ከዚህ በላይ ቃል ስለሌለን ማለት ዳዊትም ንጉስ እግዚአብሔርም ንጉስ። ዳዊትስ ጥሩ ነው። እና ጀሬም ንጉስ እግዚአብሔርም ንጉስ በአንድ ስም ማለት ነው። እግዚአብሔር እንደዚህ ስለተጠራ ልብ ብላችሁ ስሙ። እግዚአብሔር እንደዚህ ስለተጠራ ሙሴም አምላክ እግዚአብሔርም አምላክ። ሙሴ የፈርዖን አምላክ ነው ዘጸአት 7:25 ላይ እግዚአብሔርም አምላክ ሙሴም አምላክ። አሁን ሙሴ እግዚአብሔር ነው አይደለም። እግዚአብሔርም ጌታ አብርሃምም ለሚስቱ ጌታ። ቅዱስ ጴጥሮስ ሳራ ባሏን ጌታ የተለው ነበር ጌታ። አሁን አብርሃም እግዚአብሔር ነው አይደለም። ቅዱሳን እግዚአብሔር በተጠራበት ስም ስለተጠሩ እግዚአብሔር ናቸው ማለት አይደለም። ነይ ቤዛ ነሽ አሉ ለዓለም ተብሎ አይሰበክም ሰው ተራሻለው የጊሸን ማርያም አይኔ ታምራየ በቂልጦ ማርያም ነይ ቤዛ ነሽ አሉ ለዓለም ተብሎ አይሰበክም። በደንብ ነው እንጂ የምትባለው የኔ ጌታ በደንብ ነው እንጂ የምትባለው። ሚካኤል ቤዛ መሆን አይችልም። ይችላል። ገብርኤል ቤዛ አልሆነም። አብርሃም ቤዛ አልሆነም። የትኛውን ፍጡር ቤዛ አልሆነም። ፍጡራን አብርሃም ቤዛ መባል ይችላሉ። ይችላል። ፍጡር ቤዛ መሆን አይችልም። ሁሉም ይችላሉ። ቅዱሳን ቤዛ ይሆናሉ። እመቤታችን ቤዛ አይደላችም፣ ቤዛ ልጇ ነው። አትደንግጡ። ድንግል ማርያም ቤዛዊት ዓለም ስንል ድንግል ማርያም ስጋዋን ቆርሳ ደሟን አፍስሳ ቀራንዮ ተሰቅላ አዳነችን የሚል አንድ ቀን የኦርቶዶክስ አስተማሪ አስተምሮ አያውቅም። ይሄን አልተጻፈም። ቤዛዊት ዓለም ግን ድንግል ማርያም ትባላለች አትባልም? በደንብ ነው እንጂ የምትባለው የኔ ጌታ በደንብ ነው እንጂ የምትባለው። ቤዛ ምንድን ነው? ቤዛ ማለት ስለሌላ ተላልፎ መሰጠት ማለት ነው። ቤዛ ስንል የተለያየ ትርጉም አለው። የሐዋርያት ሥራ ምዕራፍ 7 ላይ ስለ ሙሴ ሲናገር ቁጥር 35 ላይ እግዚአብሔር ግን ይላል ቅዱስ እስጢፋኖስ ምስጢሩን ይግለጽልን፣ እመቤታችን አትለየን። እግዚአብሔር ግን ሙሴን ምን አለ? ፈራጅና ቤዛ አድርጎ ሾመው አለ። ፈራጅና ቤዛ፣ ከቤዛ በላይ ፈራጅ ይበልጣል። ተመልከቱ፣ ስለ ቃል ከሆነ የምናወራው ፈራጅ ይበልጣል። ሙሴን ቤዛ ፈራጅ አድርጎ ሾሞታል። ስለዚህ ቤዛ የሚለው ትርጉም በምን አይነት መልክ እንደሚሄድ እንዴት እንደሚተረጎም እነዚህ ነገሮች ሁሉ ተመልከቱ። ሙሴን አድርጎታል። ዮሴፍን ለወንድሞቹ አድርጎታል። በእነ አብርሃም ዘር አሕዛብ ይባረካሉ ብሎ ቤዛ አድርጓቸዋል። ይህ ማለት ፈጣሪ ናቸው ቀራንዮ ላይ ተሰቅለው ደማቸውን አፍስሰው ያድናሉ ማለት አይደለም ብለንም አናውቅ። ታዲያ እመቤታችን ከሰው ሁሉ ወገን ተለይታ ምክንያተ ድህን ስትሆን ቤዛዊት ዓለም እንላታለን። እንደሷ ያለ እኮ ማንም ስለሌለ ነው ቤዛዊት ዓለም ደግሞ ምናት እሷን በተለየ መልክ አያችሁ ስለኛ ፈንታ
ንጹህ ሆና የቀረበች ቤዛችን መመኪያችን ድንግል ማርያም ናት እኮ። ለዚህ ነው ቤዛዊት ዓለምና ስለኛ ቆሸሽን አደፍን ንጽሕት ሆና ግን የተገኘ ዘር እሷ ናት። ቤዛ የሆነችው ለኛ እሷ ናት። ተመልከቱ፣ ቤዛዊት ዓለም ስንላት እመቤታችን ምክንያተ ድኂን መሆኗን አማላጅ መሆኗን በእኛ ፈንታ ንጹህ ሆና የተገኘች የኛ መመኪያ የምንላት መላእክት እህታችን የሚሏት እህቶሙ ለመላእክት፣ ነቢያት ትንቢታችን የሚሏት ትንቢቶሙ ለነቢያት፣ ሐዋርያት ሞገሳቸው ስብከታቸው ነች ሞገሰ ስብከቶሙ ለሐዋርያት፣ እሞሙ ለሰማዕት የተባለች የሰማዕታት እናት የተባለች የኔና የናንተ ሁሉ እናት እመቤታችን ቤዛዊተ ሁሉ ዓለም ትባላለች። ስለዚህ ላጠቃለው ትምህርቴ ድንግል ማርያም ቤዛዊተ ዓለም ተብላ ትጠራለች ወይ? አዎ። ይሄ ማለት ግን በቀራንዮ ተሰቅላ ደም አፍስሳ ስጋዋን ቆርሳ ተሰቀለች ብለን አናውቅም። አትቀላምዱ፣ አትዋሹ ብለን አናውቅም።